አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የድሪምስ ቤተሰቦች እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ የበርካታ ህልሞች ፍቺን ይዤ መጥቻለሁ። የተለመዱም ያልተለመዱም የህልም ትርጓሜዎች ተአምር ማወቅ ከፈለጋችሁ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁ ይቆዩ። ለዛሬው የቪዲዮ መግቢያ ምንድነው የሚለው አንድ ደንበኛችን እንቅልፍ በደንብ ሳይወስድ የሚታይ ህልም ይሆናል ወይ እና በጣም እንቅልፍ ሳይወስደኝ በሰመመን ላይ ሆኜ ልጁን አላቀውም ሳይክል እየነዳ ገደል ሲገባ ነው የሚለው። በመጀመሪያ እንደ ኢማም ኢብን ሲሪን የህልም ተርጓሚዎች ሙሉ በሙሉ እንቅልፍ ሳይወስድ በሰመመን ወይም ደግሞ በንቃትና በእንቅልፍ መካከል ላይ ሆኖ ያዩት ነገር ብዙ ጊዜ ከፍተኛ ትኩረት የሚሻና የውስጥ ጭንቀቶችን የሚያንጸባርቅ ነው። በሰመመን ላይ ማየት የንቃተ ህሊና ክፍል በእውኑ ዓለም ካለ ፍርሃትና ስጋት ጋር በጥብቅ የተገናኘ መሆኑን ያሳያል ማለት ነው። እና ወደ ህልም አላሚው ህልም ትርጓሜ ስንገባ በዝርዝር ብስክሌት ወይም ደግሞ ሳይክል በህልም ውስጥ ሲታይ የህይወት ጉዞ የግል ጥረትና ውሳኔን በራስ የማድረግ እንደሆነ ያመለክታል ማለት ነው። ማለት ህልም አላሚው ውሳኔውን በራሱ የማድረግ ምልክት ነው ማለት ነው። ብስክሌት የሚነዳው ልጅ ከህልም አላሚው ህይወት ውስጥ ሊይዙት የሚፈልጉት አቅጣጫ ወይም ደግሞ የራስን የወደፊት እጣ ፈንታ ሊወክል ይችላል። የማይታወቅ ልጁ አለመታወቁ ፍርሃት ለህልም አላሚው የግል እንደሆነና ስለማይታወቅ የወደፊት እጣ ፈንታ ወይም ስለ ሰው ደህንነት እየተጨነቀ ሊሆን ይችላል ማለት ነው። ህልም አላሚው ገደል መግባቱ ደግሞ የውድቀት አደጋ፣ ትልቅ ስህተት ወይም ደግሞ የቁጥጥር ማጣት ምልክት ሊሆን ይችላል። ይሄ የሚያሳየው በህይወት ውስጥ የሆነ ሰው ወይም አንድ እቅድ ወደ አስቸጋሪ ሁኔታ ወይም ደግሞ ወደ ከባድ ፈተና ሊገባ እንደሚችል ነው። ከፍተኛ ስጋት በህልም አላሚው ውስጥ አለ ማለት ነው። በዚህ ዙሪያ በሰመመን ላይ መሆኑ ደግሞ በሰመመን ላይ ሆነው ህልም ማየት ማለት ስጋት በእውነት ዓለም ያለውን የአእምሮ ሰላም እየረበሸ መሆኑን ያመለክታል ማለት ነው። እና ህልሙ በአጠቃላይ ወይም ደግሞ አጠቃላይ መልእክቱ ስንመለከት በሰመመን ላይ ያዩት ትዕይንት በህይወት ውስጥ በጣም አስፈላጊ ጉዳይ ላይ አደጋ ወይም ደግሞ ውድቀት እንዳይመጣበት ወይም ህልም አላሚው እንዳይመጣበት የሚሰማው ከፍተኛ ፍርሃትን ያንጸባርቃል ማለት ነው። ምናልባት በትጋት እየሰሩበት ያለ አንድ እቅድ ወይም ደግሞ ግንኙነት ላይ የሆነ መጥፎ ነገር ሊከሰት ይችላል ብለው ይፈራሉ። ያኒ ህልም አላሚው አንቺም ሆንሽ አንተ በዚህ ጉዳይ ላይ እየፈራችሁ ነው ማለት ነው። እና ህልሙ ጥንቃቄ መደረግ እንደሚገባና በህይወት ውስጥ ያሉትን አቅጣጫዎች ወይም ደግሞ ውሳኔዎች በጥንቃቄ መመርመር እንዳለበት ህልም አላሚውን ያሳስባል ማለት ነው። አላሁ አለም። ከዚህ በመቀጠል ደግሞ ያለው ጥያቄ ዘመዴ ሞታለች፣ በህልሜ አያታለሁ። ቁርአን የምቀራበት ስልኬ ልቀራ ስል ውሃ ገብቶበት ተበላሸብኝና በእሳት ስጠብሰው የበሰለ አሳ ምግብ ይሆናል። በእውኑ ቁርአን ለማክተብ ጓጉቼ ነበረ። ላከትም ትንሽ ሲቀረኝ አልተሳካም። ከሰዎች ጋር ተጣልቼ ነው ያቋረጥኩት። ቁርአን የምቀራው በግሩፕ ነበር ይላል። ሌላ ግሩፕ ገብቼ እየቀራው ነው ኢንሻአላህ ይላል። ኢንሻአላህ ይሄንን ህልም በዝርዝር ስንተረጉም ማለት ነው የሞተ ዘመድ መታየቱ ሙታኖች በህልም ውስጥ መታየታቸው በራሱ መልካም እንደሆነ የሚናገር ህልም ነው። ግን መልካም ነው ሲባል እስከዛሬም እንደምናወራው ማለት ነው ያ የሞተ ሰው በጥሩ ሁኔታ ከታየ ነው። አሁን እዚህ የህልም አላሚ ወይም እቺ ህልም አላሚ ሲጠይቁ የሞተ ዘመዴች ነበረች በህልም ያዩሃት ነው እንጂ የሚለው እንዴት እንዳያት አይገልጽም። ምንድነው የሞቱ ሰዎች ሲታዩ ህልም አላሚው አወለን ጭንቀት ውስጥ ነው በእውነታው ዓለም ማለት ነው። በብዛት የሞተ ሰው የሚያይ ሰው ጭንቀት ውስጥ ያለ ሰው ነው ማለት ነው። እና ያ የሞተ ሰው በህልም ሲታይ በመልካም አንደበት ወይም ደግሞ በመልካም ጎን ወይም ደግሞ በማያስፈራ ነገር ከሆነ ምንም አይነት ቅሬታ የሌለበት ወይም ደግሞ በጥሩ በደስታ ማለት በተመጣጣኝ ሁኔታ ማለትም ያኒ አሉታዊ ስሜት ሳይኖር ከታየ ያ ሰው ከጭንቀት እንደሚላቀቅ ወይም ደግሞ መልካም ትርጉም እንዳለው የሚናገር ነው ማለት ነው።
ይህ ማለት እሷ ሰላም ላይ እንደሆነችና ህልም አላሚው ደግሞ ደህንነትን ለመጠበቅ በመታ የህልም አላሚውን ደህንነት ለመጠበቅ መታ ሊሆን ይችላል ማለት ነው። ያ የሞተ ሰው ስናይ ወይ ለህልም አላሚው ነው ወይ ደግሞ ለሞተው ሰው ነው ማለት ነው መልእክት የሚያስተላልፈው እና የመንፈሳዊ ትስስርን ሊያመለክት ይችላል። የህልም አላሚው ስለሷ ማሰብና ለእሷ ዱዓ ማድረግ መቀጠል እንዳለበት የሚያስታውስ ሊሆን ይችላል ማለት ነው። እና የስልክና ቁርአን ችግር ትርጓሜ ስልክ ቁርአን የምትቀሪበት ወይም የምትቀራበት በውሃ መበላሸት ስልኩ የመገናኛ መሳሪያ ሲሆን በዚህ አውድ ውስጥ ደግሞ ከፈጣሪ ጋር ያለን መንፈሳዊ ግንኙነትና የቁርአን ጥናትን ሊያመለክት ይችላል ማለት ነው። ውሃው ደግሞ በአንዳንድ ትርጓሜዎች ፈተናን ወይም ደግሞ ዓላማዊ ነገሮችን ሊያመለክት ይችላል ማለት ነው። ስልኩ በውሃ ተበላሸብኝ ማለት ህልም አላሚው ቁርአንን የማክተም ፍላጎት ላይ በዓላማው ፈተናዎች ወይም ደግሞ በስሜታዊ ውጣ ውረዶች ምክንያት መስተጓጎል እንደደረሰበት ያመለክታል ማለት ነው። ይህም ደግሞ በእውኑ ከሰዎች ጋር ተጣልተው የቁርአን ንባብ ማቋረጥን በግልጽ የሚያንጸባርቅ ነው ማለት ነው። ያኒ ይሄ ህልም አላሚ ወይም ህልም አላሚ ተሰው ጋር በመጣላት ያንን የቁርአን ክትመት እንዳቋረጠች ወይም እንዳቋረጠ ነግሯል። ይሄንን በግልጽ የሚያንጸባርቅ ነው ማለት ነው ህልሙ ራሱ ማለት ነው። እና በእሳት ሲጠበስ ወደ በሰለ አሳ ምግብ መቀየሩ ደግሞ ይሄ በጣም ጠንካራና መልካም ምልክት ነው። እሳት ችግርን፣ ፈተናን ወይም የፍርድ ሂደትን ሊያመለክት ይችላል። የበሰለ አሳ ምግብ ደግሞ በረከትን፣ ሀብትንና በቀላሉ የሚገኝ መልካም ነገርን ያመለክታል። የበሰለ መሆኑ ደግሞ ያ ነገር ለህልም አላሚው ዝግጁና ጠቃሚ መሆኑን ወይም ደግሞ ሆኗል ማለት ነው። ትርጉሙ ስልኩ ወደ በሰለ አሳ መቀየሩ የሚያሳየው አሁን ያለውን መንፈሳዊ መስተጓጎልና ውጥረት በእሳት የተጠበሰው የሚወክለው ማለት ነው መልካም ፍጻሜ እንደሚኖረው ነው ማለት ነው። የቁርአን ትሩፋትና ያደረጉት ጥረት አይባክንም። ይልቁንም የመቋረጡ ችግር ወይም ደግሞ ውሃው ማለት ነው ቢኖረውም ፈጣሪ በመጨረሻ ትልቅ በረከት ይሰጣል ማለት ነው። ይሄ ደግሞ የሚወክለው አሳው ነው። ምናልባት ቁርአንን የማክተም ግብ በተለየና በበለጠ በተጠናከረ መንገድ እንድታሳኪ ወይም ደግሞ እንድታሳካ ሊያግዝህ ይችላል ማለት ነው። ይሄ መሰናክል እና ሁሉም ነገር ለበጎ ነው። የሆነ ነገር ችግር ሲፈጠር የተሻለ ከዛ የተያዝነው መንገድ የተሻለ መንገድ ሊሰጠን ይሆን ይችላል አይታወቅምና ሁሉ ጊዜም የሆነ ነገር ውድቀት ሲመጣብን ለበጎ ነው ብንለው ወይ ደግሞ ለኸይር ነው ብንለው የተመረጠ ነው ማለት ነው። የሚቀጥለው ጥያቄ ፈትነኝ። በህልሜ አገር ቤት እናቴ ቤት ይመስለኛል። እናቴ ሞታለች። እናቴ ያሳደገቻት የአክስቴ ልጅም ሞታለች። በህልሜ ግን የሞተችዋ የአክስቴ ልጅ ያላት ይመስለኛል እና ጸጉሯን እሰራታለሁ፣ ሲጨርስም እስማታለሁ። እናቷ በፈገግታ ታየኛለች ይላል። ቀደም ሲል ያው ስለሞተ ሰው አሁን ነው ያወራሁት። ይህንን ህልም ስንዘረዝር ደግሞ የሞተችው እናት ቤት መታየቱ ወደ ደህንነት፣ ሰላምና የልጅነት ትዝታ መመለስን ያለሽን ፍላጎት ወይም ያለህን ፍላጎት ያመለክታል ማለት ነው። እናትሽና ያሳደገቻት የአክስትሽ ልጅ በሞት ብታጫቸውም በውስጥሽ የነበራቸውን ፍቅርና ትዝታ የጸና እንደሆነ ያመለክታል ማለት ነው። የሞተችው የአክስትሽ ልጇ ማየትሽ ደግሞ የሞተችው የአክስትሽ ልጅ እንዳላት ማሰብሽ የአክስትሽ ልጅ እንዳላት ማሰብሽ የጠፋውን የቤተሰብ ትስስር መቀጠልና ማደስ ያለሽን ተስፋ ያመለክታል ማለት ነው። ልጁ የወደፊት አዲስ ጅምርንና የቤተሰብን ቅርስ መሸከምን ሊያመለክት ይችላል። የልጁን ጸጉር መስራትን በተመለከተ ደግሞ እንክብካቤን፣ ፍቅርንና ኃላፊነትን ያመለክታል ማለት ነው። የልጅን ጸጉር መስራት በቤተሰብ ውስጥ የሚቀሩትን ሰዎች ለመንከባከብና ለመደገፍ ያለሽን ጥልቅ ፍላጎት ሊያመለክት ይችላል ማለት ነው። በመጨረሻም መሳም ደግሞ ስራውን ስትጨርሺ ልጅቷን መሳምሽ የሰጠሽው ፍቅርና እንክብካቤ መልካም ፍሬ እንደሚያፈራ ያሳያል። መሳሙ የመልካም ተግባር ተቀባይነትና የፍቅር መግለጫ ነው።
የልጁ እናት በፈገግታ ማየቷ ደግሞ የሞተችው ዘመድሽ በፈገግታ መታየቷ ወይም ደግሞ ፈገግ ስትል ማየትሽ በጣም መልካም ምልክት ነው። ይሄ የሚያመለክተው በእሷና በእናትሽ ላይ የተመኘሽው መልካም ፍጻሜ እንደደረሰና እሷ በህይወትሽ ውስጥ ያሉትን ቤተሰቦች መንከባከብ እሷን ደስ እንዳሰኛት ያሳያል ማለት ነው። ፈገግታው የእሷን በረከትና ምኞት ለአንቺ የሚያስተላልፍ መሆኑን ያመለክታል ማለት ነው። አላሁ አለም። በህልም የስንዴና የገብስ የደረሰ ማሳ ማየት ምንድን ነው ይላል። ስንዴና የገብስ ማሳ ትርጓሜ በረከትና ሀብትን ሊያመለክት ይችላል። ማሳው የደረሰ መሆኑ ደግሞ ያደረግሽው ልፋትና ትጋት ፍሬ ማፍራቱን ያመለክታል ማለት ነው። ይህም ደግሞ ማለት በቅርብ ጊዜ ውስጥ ትልቅ ሀብት፣ የገንዘብ ብልጽግና ወይም የኑሮ ደረጃ መሻሻል እንደሚመጣ ያሳያል ማለት ነው። ይህም ጠንካራ ምልክት ነው። ስንዴ በአብዛኛው የመልካም ኑሮ፣ የሐላል ገቢ እና የዘላቂ በረከት ምልክት ነው። የደረሰ ስንዴ ማየትሽ ደግሞ በሐላል መንገድ የተገኘ የተትረፈረፈ ሀብት እንደሚኖርሽ ያሳያል ማለት ነው። ገብሱ ደግሞ የመልካምነት፣ የእውቀትና የሃይማኖታዊ ጥንካሬ ምልክት ነው። የደረሰ ገብስ ማየትሽ ደግሞ በሃይማኖታዊ እውቀትሽ እንደምትበለጽጊ፣ በህይወትሽ ውስጥ የመልካም ተግባራት ፍሬ እንደምታገኚ እየነገረሽ ነው ማለት ነው። የመልካም ፍጻሜ ምልክትን ሊያመለክት ይችላል። የደረሰ ማሳ መታየቱ በዱንያ ላይ ያደረግሽው መልካም ስራዎች በምስል በአኼራ በመጨረሻው ዓለም ላይም መልካም ፍሬ እንደምታፈሪ ሊያመለክት ይችላል ማለት ነው። ህልሙ በአጠቃላይ በኑሮ ውስጥ የተሟላ ስኬት፣ ሀብት፣ በረከትና መንፈሳዊ መረጋጋት እንደሚመጣ ያሳያል። በጣም አስደሳች ምልክት ነው። አላሁ አለም። በህልሜ የመሳሪያ ድምፅ ሰምቼ የተተኮሰበት ደግሞ እሳት ይነሳል። ስልኬ ቻርጀር ላይ አድርጌ ነበረ። ስልኬን ነቅዬ ወደዛ ለመሄድ እቻኮላለሁ። ምንድን ነው ይላል። የዚህ ህልም ትርጓሜ የመሳሪያው ድምፅ እና እሳቱን በተመለከተ የመሳሪያ ድምፅ ወይም ደግሞ ጥይት፣ ይህም ድምፅ በህይወት ውስጥ ሊመጣ ያለ አስደንጋጭ ዜና፣ ከባድ ንግግር ወይም ግጭት እንዳለ ሊያመለክት ይችላል ማለት ነው። እሳት መነሳቱ ደግሞ በአብዛኛው የፈተና፣ የቁጣ ወይም ደግሞ የከፍተኛ ግጭት ምልክት ነው። ይህም በዚያ አካባቢ ወይም በህይወት ክፍል ውስጥ ትልቅ ችግር ወይም ኃይለኛ ውጥረት እንዳለ ሊያመለክት ይችላል። ስልክና መቸኮል፣ ቻርጀር ላይ የነበረ ስልክ መሆኑ በመንፈሳዊ ወይም ደግሞ በስሜታዊ የራስን ለመሙላት እና ለመዘጋጀት እየሞከርክ እንደሆነ ሊያመለክት ይችላል ማለት ነው። ስልክህን ነቅለህ መቸኮልህ ደግሞ ለመሄድ መቸኮልህ ወደ እሳቱ ቦታ መቸኮልህ የገጠመህን ፈተና ችላ ማለት ወይም ደግሞ መሸሽ እንደማትፈልግ ያመለክታል ማለት ነው። ይልቁንም የግል ዝግጅትህን አቋርጠህም ቢሆን ችግሩን ለመጋፈጥ ወይም ደግሞ ለመፍታት ያለህን ቁርጠኝነት እየነገረህ ነው ማለት ነው። አላሁ አለም። በእውነት ዓለም ከስራ ቦታዬ የፊት ለፊት የሚሰራ ሰው አለ። የምንሰራው ተመሳሳይ ስራ ነውና አንግባባም። በህልሜ የእሱ ሰራተኛ ሆኜ አየው። ከቤቱ ብዙ ቆሻሻ ካልሲዎችን አውጥቶ እጠቢ ይለኛል። እኔም አላጥብም ብዬ መለስኩለት ይላል። የእሱ ሰራተኛ መሆን በህልምሽ ውስጥ ለዚያ ሰው ሰራተኛ መሆንሽ በእውኑ ዓለም ከእሱ ጋር ባለው ግንኙነት መሸነፍ ወይም መግዛት እንደማትፈልጊ ያሳያል ማለት ነው። እሱ ከአንቺ በላይ ስልጣን እንዲኖረው ወይም ደግሞ በአንቺ ላይ የበላይነት እንዲኖረው አትፈልጊም ማለት ነው። ቆሻሻ ካልሲዎች ማለት ካልሲዎች በህልም ውስጥ በአብዛኛው የችግር፣ የጭንቀት፣ የመጥፎ ስም ወይም ደግሞ የኃጢአት ምልክት ናቸው። ያ ሰው ብዙ ቆሻሻ ካልሲዎችን ከቤቱ ማውጣቱ በህይወቱ ውስጥ በስራው ላይ የተደበቀ ችግር ወይም መጥፎ ተግባር ወይም መጥፎ ምግባር እንዳለበት ያመለክታል ማለት ነው። እጠቢ ማለቱ ደግሞ እሱ ካልሲዎቹን እንድታጥቢ መጠየቁ በስራ ቦታ የእሱን ስህተቶች እንድትሸፍኚ፣ ለሱ ተጠያቂ እንድትሆኚ ወይም ያልተገባ ስራ እንድትሰሪ የሚፈልግ ሊሆን ይችላል ማለት ነው። አላጥብም ብለሽ መመለስሽ ደግሞ በህልም ውስጥ ጠንካራ ስብዕና፣ ቁርጠኝነት እንዳለሽ ያመለክታል ማለት ነው። ይሄ ማለት በእውኑ ዓለም በስራ ቦታ ከእሱ የሚመጣን ማንኛውም ፍትህ የጎደለው ጥያቄ ወይም ደግሞ ጣልቃ ገብነት
እንደማትቀበይ የሚያሳይ ምልክት ነው ማለት ነው። አላህ ይጠብቅሽ። በህልሜ አሰሬ አዲስ የገዛችው ጉርድ ቀሚስ ለብሼ ስለካ መጣችብኝ። ልብሱ ሮዝ ከለር ነው፣ በጣም ያምራል። ለኔም ግዢልኝ አልኳት። እሺ ይሄንን አውልቂው ሌላ እገዛልሻለሁ አለችኝ። በእውነታው ሮዝ ከለር ሽቶ ሰጥታኝ ነበር ይላል። የዚህ ህልም ትርጉም አዲስ ጉርድ ቀሚስ ማለት ልብስ በአጠቃላይ በህልም ውስጥ የሰውነት የደህንነት ክብደትና የኑሮ ሁኔታን ሊያመለክት ይችላል ማለት ነው። አዲስ ቀሚስ ደግሞ በህይወት ውስጥ የሚመጣ አዲስና መልካም ለውጥ ወይም ደግሞ የኑሮ መሻሻል ምልክት ነው። ሮዝ ከለር ማለት ወይም ደግሞ ሮዝ ቀለም በብዙ ጊዜ ፍቅርን፣ ደስታን፣ ገርነትንና አዎንታዊ ስሜትን ያመለክታል። ልብሱ ደግሞ በዚህ ቀለም መሆኑ የሚመጣው ለውጥ ወይም ደግሞ ስኬት በደስታና በሰላም የተሞላ እንደሚሆን ነው ማለት ነው። አሰሪሽ በልብሱ መምጣት ለብሰሽ መምጣቷ አሰሪሽ አዲስ በገዛችው ልብስ መምጣቷ የእሷ ስኬትና መልካም እድል ወደ አንቺም እንደሚደርስ ሊያመለክት ይችላል ማለት ነው። አሰሪሽ ከፍ ባለ ቦታ ላይ ስለሆነች የእሷ በረከት በአንቺ ላይም እንደሚንጸባረቅ ያመለክታል ማለት ነው። ከፍ ባለ ቦታ ስልሽ የእሷ ደረጃ መቼም ካንቺ የተሻለ ነው ማለት ነው። ለኔም ግዢልኝ ማለትሽ ማለት ነው ሌላ ገዝቻ እመጣልሻለሁ የሚል መልስ መስጠቷ የአንቺን ልብሱን መፈለግሽ መልካም እድልን የምትፈልጊና የተሻለ ሁኔታ መናፈቅን ፍላጎት እንዳደረብሽ ያመለክታል። አሰሪሽ ይሄንን አውልቂውና ሌላ ገዝቼ አመጣልሻለሁ ማለቷ ደግሞ ጥያቄሽ ተቀባይነት ማግኘቱንና አንቺን የተሻለ ነገር እንደሚጠብቅሽ ያመለክታል ማለት ነው። ይህ ማለት አሁን ያለሽው ምኞት ከፍተኛ ደረጃ ይሳካል ማለት ነው። ማለት ግዴታ ከሷ ጋር ያለው ብቻ ሳይሆን አንቺ በእውኑ ዱዓ የምታደርጊበት ነገር የተሻለ ነገር ብለሽ የምትመኘው ነገር ቢኖር ያንን ስኬት ያመለክታል ማለት ነው። አላሁ አለም እና በእውኑ ዓለም ሽቶ ሰጥታኝ ነበረ ብለሻል። ይሄ ደግሞ መልካም ስም፣ መልካም ቃልና ደግነትን ያመለክታል። በህልምሽ ብታዩ ማለት ነው። ስለዚህ ከዛ ጋር የሚያገናኘው ነገር የለም ማለት ነው። በህልሜ ስራ ቦታ ሆኜ ቲክቶክ ላይቭ የሚከተሉኝን ሰዎች ህፍረተ ገላዬ ችግር አለበት ቅረጹትና መድኃኒት ፈልጉልኝ እያልኩኝ አሰሪዎቼ መጥተው ህፍረተ ገላዬን አዩብኝ፣ አፈርኩኝ። ህልሙ ከባድ ይመስለኛል፣ ፍቹ ምንድነው ይላል። ይህንን ህልም በዝርዝር ስንመለከት ቲክቶክ ሊቭ ማለት ማህበራዊ ሚዲያ ቲክቶክ መታየቱ በህልምሽ ውስጥ አንቺ ለውጫዊ እይታ፣ ለህዝብ አስተያየትና በሰዎች ዘንድ ለምትሰጪው ክብር ከፍተኛ ቦታ እንደምትሰጪ ያሳያል ማለት ነው። እፍረተ ገላዬ ችግር አለበት ማለት በራስሽ ላይ ያለውን ችግር ለህዝብ ወይም ደግሞ ለተከታዮች ማሳየትሽ በህይወትሽ ውስጥ ያለውን የተደበቀ ችግር ወይም ውጥረት ለመፍታት የሌሎችን እርዳታ ወይም እውቅና እንደምትፈልጊ ያመለክታል። ምናልባት በእውኑ ዓለም አንቺን የሚያስጨንቅ ነገር ሊኖር ይችላል። የአሰሪዎችሽ መምጣትና ማፈርሽ ደግሞ አሰሪዎችሽ በህልም ስልጣንን፣ ቁጥጥርንና የስራ አፈጻጸምን ግምገማን ይወክላሉ። መምጣታቸው ደግሞ የሚያሳየው ይሄ የግል ጭንቀትሽ በስራሽ ላይ ተጽዕኖ እንደፈጠረ ወይም ደግሞ እየፈጠረ እንደሆነ ወይም ደግሞ የአንቺ የግል ጉዳይ በስራ ቦታሽ መጋለጡን ሊያመለክት ይችላል ማለት ነው። ማፈርሽ ደግሞ በህይወትሽ ውስጥ የሆነ ነገር እንዳይገለጥ ወይም በሌሎች እንዳይታወቅ ከፍተኛ ጥረት እንደምታደርጊ ያሳያል። ይሄ ደግሞ በስራ ክብርና ስም ላይ ከፍተኛ ትኩረት እንደሚሰጡ ያመለክታል ማለት ነው። አንቺ በስራ ቦታሽ ክብርና ስምሽ ላይ ከፍተኛ ትኩረት እንደምትሰጪ እየነገረሽ ነው ማለት ነው። አላሁ አለም። በህልሜ ባሌ ብር ጠፋኝ ይላል። ባንኔ ተመልሼ ተኛሁና ሽንታችንን አብረን እንሽና ብዬው ልንሸና ስንሄድ ነቃሁኝ ይላል። በህልም ገንዘብ ወይም ደግሞ ብር ጠፋኝ ማለቱ በህይወት ውስጥ ያለውን ስጋት ወይም ጭንቀት ያሳያል። ባልሽ ብር ጠፋኝ ማለቱ ከባልሽ የገንዘብ ሁኔታ፣ የስራ ጉዳይ ወይም የቤተሰብ ኃላፊነት ጋር በተያያዘ ያልተረጋጋ ስሜት እንዳለ ያመለክታል። ምናልባትም በእውኑ ዓለም በገንዘብ ወይም በኑሮ ጉዳይ ላይ ውጥረት ሊኖር ይችላል ማለት ነው። ተመልሰሽ ተኝተሽ ደግሞ ሽንት እንሽና ማለትሽ
ሽንት በህልም ውስጥ ሲታይ በአብዛኛው እንደ ኢማም ኢብን ሲሪን አተረጓጎም ከገንዘብ ማውጣት ከሚስጥር መግለጥ እና ከጭንቀት መውጣትን አያይዞ ይተረጉማል ማለት ነው። እንደ ሌላ ሙፈሲር ከሆነ ሽንት መሽናት ከጭንቀት መላቀቅን አጠቃለው ይናገራሉ ማለት ነው። እና ሽንት ቤት መግባት በራሱ መፍትሄ ፍለጋ ወይም ደግሞ መፍትሄ ሰጪ ፍለጋን ወይም ደግሞ ለችግር መፍትሄ የማግኘት ቦታ ወይም ደግሞ የችግር መፍትሄ ይወክላል ማለት ነው ሽንት ቤቱ። እና እንደ ኢማም ኢብን ሲሪን ደግሞ እንደ ገንዘብ ማውጣት ወይም ደግሞ ማባከን አርጎ ነው የሚተረጉመው። እና አብረን እንሽና ማለትሽ ይሄ ደግሞ ባልና ሚስት መካከል ያለውን ከፍተኛ ቅርርብና መተማመን ያሳያል። ሽንት ቤት መሄድሽ ደግሞ በገንዘብም ሆነ በሌሎች ጉዳዮች ላይ ችግሮችሽን በጋራ መፍታት እና ሚስጥርሽን መጋራት ያለብሽ እንደሆነ ፍላጎት አድሮብሻል ማለት ነው። ችግሮችን በጋራ መፍታት እንደሚቻልም ያመለክታል ማለት ነው። አላሁ አለም። በህልሜ የሆነ ወጣት ሻይ ቅጅልኝ ብሎኝ ስቀዳ ወተት ሆነብኝ። ስሰጠው ዝም አለ። ደጋግሜ ተቀበለኝ ስለው ዝም አለ። ተወው ብዬ ለራሴ ጠጣሁት ይላል። በኢማም ኢብን ሲሪን አተረጓጎም ሻይ ወተት መሆኑ ማለት ነው። ሻይ ቀርተሽ ወተት መሆኑ በጣም መልካም ምልክት ነው። በእስልምና የእምነት ተርጓሜ ወተት በአብዛኛው ንጽህና፣ ሐላል ሀብት ማለትም በሐላል መንገድ የተገኘ ሀብት ወይም ደግሞ የእውቀትና የተፈጥሯዊ ፊጥራ ወይም ደግሞ ሃይማኖት እስልምና ምልክት ሊሆን ይችላል ማለት ነው። ያ ማለት ወጣቱ የጠየቀው ሻይ የዕለት ተዕለት ነገርን ሲሆን የተሰጠው ወተት ደግሞ በረከት ነው ማለት ነው። ይሄ ማለት ደግሞ ከአንድ ሰው የምትጠብቂው ነገር ከምትጠብቂው በላይ በረከትና መልካምነት ያለው ሆኗል ማለት ነው። የወጣቱ ዝምታ ማለትም ወጣቱ ዝም ማለቱ ደጋግመሽ ስትጠይቂው አለመመለሱ አንድ ሰው አንቺ የሰጠሽውን በረከት ወይም መልካም ነገር ወዲያውኑ ላይረዳው ወይም ደግሞ ላይቀበለው እንደሚችል ያመለክታል። ምናልባትም አንቺ የምታደርጊው ጥረት ወይም የምትሰጪው እርዳታ በቅጽበት እውቅና ላይሰጥ ይችላል ማለት ነው። ለራስሽ መጠጣቱ ደግሞ በመጨረሻ ተወው ብለሽ ወተቱን ለራስሽ መጠጣትሽ ያንን በረከት ሀብት ወይም መልካምነት አንቺ ለራስሽ እንደምትጠቀሚበት ያመለክታል ማለት ነው። ይህ ማለት አንቺ ለሌላ ሰው የሰራሽውን መልካም ነገር ወይም ጥረት በመጨረሻ ለአንቺ ለራስሽ መልካም ፍሬ ሊያመጣልሽ ይችላል ማለት ነው። አላሁ አለም። በህልሜ ልጅን እባብ ነደፈው፣ ስቦ ጉድጓድ ውስጥ አስገባው። ባሌን ስጠራው በር ስር የነበረ መጥረጊያ ወረወረልኝ። እኔም መጥረጊያውን ቀልቤ እባቡን ገደልኩት። ከዛን ልጄን ይዤ እየሮጥኩ ጤና ጣቢያ ሄድኩ። የሴት ዶክተር አገኘው። ተንበርክኬ ዶክተሯን እየለመንኳት ነቃሁ ይላል። እባብ ልጅን መንደፍ ማለት በህልም ውስጥ በአብዛኛው የጠላት የምቀኝነት ያኒ እባብ በአጠቃላይ በአብዛኛው የጠላት ምቀኝነት ወይም ደግሞ የክፉ ሴራ ምልክት ነው። ልጅሽን ነድፎ ወደ ጉድጓድ ውስጥ ማስገባት ማለት ደግሞ ይሄ የሚያሳየው አንድ ክፉ ኃይል ወይም ሰው በልጅሽ ወይም ደግሞ በቤተሰብሽ ላይ ከባድ ችግር ለመፍጠር እየሞከረ መሆኑን ያመለክታል። ጉድጓድ ውስጥ ማስገባቱ ደግሞ ችግሩን መደበቅ ወይም ደግሞ ከአንቺ እይታ መደበቅን የሚፈልግ ሊሆን ይችላል ማለት ነው። ባልሽና መጥረጊያ ባልሽን መጥራትሽ በችግር ጊዜ የቤተሰብ ድጋፍና ጥበቃ እንደምትፈልጊ ያሳያል። መጥረጊያ በአብዛኛው ጊዜ ደግሞ መጥረጊያ በአብዛኛው ጊዜ ንጽህናን፣ ችግርን ማስወገድና አሉታዊ ኃይልን ማጽዳትን ያመለክታል። ባልሽ መጥረጊያውን ወረወረልሽ ማለት ደግሞ ችግሩን ለመፍታት አንቺን የሚረዳ መንፈሳዊ መሳሪያ ወይም ደግሞ ባላ ፍቃድ ጥበቃ ይሰጥሻል ማለት ነው። እባቡን መግደልሽ ደግሞ በጥቅሉ እባቡን መግደልሽ አንቺ የቤተሰብሽን ችግር በብቃት እንደምትፈችና ጠላቶችሽ ላይ ድል እንደምትቀነዳጂ የሚያሳይ ጠንካራ ምልክት ነው ማለት ነው። ሐኪም ቤት ማየትሽ ደግሞ እና ዶክተር ማግኘትሽ የሚያሳየው ችግሩን ከፈታሽ በኋላ ቢሆንም ለልጅሽ ደህንነት ፍጹም መረጋጋትና መልካም ፍጻሜ እንደምትፈልጊ ነው ማለት ነው።
የሴት ዶክተርና መለመንሽን በተመለከተ ደግሞ ሴት ዶክተር በህልም እርዳታን፣ ምህረትንና ጥበቃን ልትወክል ትችላለች። ተንበርክከሽ መለመንሽ ደግሞ አንቺ ለልጅሽ ደህንነትና ጤንነት ከፍተኛ ጭንቀት እና እርዳታ ለመቀበል ዝግጁ መሆንሽን ያመለክታል ማለት ነው። አላሁ አለም። በህልም ድንጋይ ላይ መንገድ ላይ መቀመጥ ምንድነው ነው የሚለው? የዚህ ህልም ትርጉም ድንጋይ በህልም ሲታይ የጥንካሬ፣ የመረጋጋት፣ የጽናትና የታማኝነት ምልክት ነው። ድንጋይ ላይ መቀመጥ ደግሞ በህይወት ውስጥ ጠንካራ መሰረት ላይ እንደቆሙ ወይም ደግሞ በቅርቡ ወደ መረጋጋት እንደደረሱ ያመለክታል ማለት ነው። መንገድ በህልም ውስጥ የህይወት ጉዞን አቅጣጫን ይወክላል። መንገድ ዳር መቀመጥ ደግሞ የሚያሳየው አሁን ባለው የህይወት ጉዞ ላይ አፍታ እንደቆሙ የሚያሳይ ምልክት ነው ማለት ነው። ይሄ ማለት አቁመው ለተወሰነ ጊዜ አቁመው እያሰቡ ወይም ደግሞ ውሳኔ እየወሰኑ መሆኑን ያሳያል ማለት ነው። ይሄ ማለት ወደፊት ከመሄድ በፊት ውሳኔውን በጥንቃቄ እየመረመሩ ነው ማለት ነው። መቀመጥ ደግሞ እረፍትን፣ መቆየትንና መወሰንን ያመለክታል። በህይወት ውስጥ ትልቅ ለውጥ ከማድረገው በፊት ራስን እያረጋጉ ወይም ደግሞ እየተዘጋጁ መሆኑን ያመለክታል ማለት ነው። እንደ ስሜቱ ነው እንግዲህ ስሜቱ መቀመጡ እንደዘገዩ ብዙ እንደተቀመጡ ካሰቡ በሆነ ጉዳይ ላይ እንደዘገዩ እየተሰማዎት ነው ማለት ነው። በህልሜ የፈታኝ ባሌ ግንኙነት ሊያደርገኝ ከንፈሬን ምራቁን ይቀባኛል፣ በጣም ያላግጋል። እኔ እየተጠየፍኩ ጠርጋለሁ። ከዛ ወሲብ ሊፈጽም ሲል ሽንቱ አምልጦት ላይ ሸናብኝ። እኔም ተበሳጭቼ እሰድበዋለሁ። በእውኑ ዓለም አገር ስገባ እንደሚገለኝ ይዝትብኛል ይላል። የቀድሞ ባል ግንኙነት በህልም ውስጥ ማለት ነው ግንኙነት መፈለጉ በእውኑ ዓለም ከእሱ ጋር ያልተቋረጠ ስሜታዊ ትስስር፣ ውጥረት ወይም ደግሞ ፍርሃት እንዳለብሽ ያመለክታል ማለት ነው። ምራቅና መጠየፍ ምራቁን በህልምሽ ውስጥ አንዳንዴ ቃል ኪዳንን፣ መተማመንን ወይም ግንኙነትን ያመለክታል ምራቁ ማለት ነው። መጠየፉና መጥረጉ ደግሞ አንቺ መጠየፍሽና መጥረግሽ የሚያሳየው ከዚህ ሰው ጋር የነበረው ግንኙነት ያለፈና አሁን ለአንቺ የማይፈለግ እንደሆነ ነው። ይሄ ከእሱ ጋር ለመታረቅ ወይም ደግሞ ለመገናኘት ያለሽን ፍላጎት ማጣት ያመለክታል ማለት ነው። እሱ ቢፈልግም አንቺ ፍላጎቱ የለሽም ማለት ነው። ስለዚህ ሽንትና መበሳጨት ሽንት በህልምሽ ውስጥ በአብዛኛው ከገንዘብ፣ ከሚስጥር ወይም ደግሞ ከጭንቀት ማስወገድ ጋር ይያያዛል ማለት ነው። ቀደም ብዬም ተናግሬዋለሁ። በዚህ ሁኔታ ላይ ግን እሱ ላይሽ ላይ መሽናቱ የክብር መጓደል፣ የገንዘብ ብክነት ወይም ደግሞ የግል ውድቀት ሊያመለክት ይችላል ማለት ነው። አንቺ ላይ መሽናቱ ይሄ የሚያመለክተው አንቺ እርሱን እንደማታከብሪው ወይም ደግሞ በእሱ ላይ የበላይነት ስሜት እንዳለሽ ነው። መሳደብሽ ደግሞ በእውነቱ ያለውን ቁጣ፣ ውጥረትና የበቀል ፍላጎትን ያመለክታል ማለት ነው። ቀደም ሲል እንደነገርሽኝ ባልሽ በእውኑ ዓለም እንደሚገልሽ ወይም ደግሞ ገልሻለሁ እያለ ማስፈራራቱ ከህልሙ ጋር ያለው ግንኙነት እጅግ የጠበቀ ነው። ህልሙ የውስጥ ስሜትሽን የሚያንጸባርቅ ነው። በህልምሽ ውስጥ በእሱ ላይ የነበረሽን መጸየፍ ስሜትና ቁጣ የሚመነጨው በእውኑ ዓለም ካለፈው ፍርሃት ወይም ደግሞ ካለው ፍርሃትና ስጋት ጋር ተያይዞ ነው ማለት ነው። አላሁ አለም። በህልሜ የዘመድ ህፃን ልጅ ልገርዝ ስዘጋጅ አየሁ ይላል። ግርዛት ማለት በህልም ውስጥ ሲታይ በአብዛኛው የመንፈሳዊ ንጽህና፣ ከኃጢአት መንጻትና የሃይማኖት ግዴታን መወጣትን ያመለክታል። ስትዘጋጅ ማየትሽ ደግሞ የሚያመለክተው አንቺ በቅርብ ጊዜ ውስጥ በህይወትሽ ውስጥ ወይም ደግሞ በቤተሰብሽ ውስጥ ለሚመጣ ትልቅ መንፈሳዊ ወይም ሃይማኖታዊ ለውጥ እየተዘጋጀሽ መሆኑን ነው ማለት ነው። የዘመድ ልጅ መሆኑ ደግሞ ይሄ መልካም ለውጥ ወይም ደግሞ መንፈሳዊ ኃላፊነት በቤተሰብ ወይም ደግሞ በቅርብ ግንኙነት ውስጥ እንደሚመጣ ያሳያል ማለት ነው። ምናልባት በቤተሰብሽ ውስጥ ያለን ሰው ሃይማኖታዊ ግዴታ እንዲወጣ መርዳት ወይም ደግሞ ለትውልድ የሚጠቅም መልካም ነገር መጀመር ሊሆን ይችላል። የመልካም ፍጻሜ ምልክትም ሊሆን ይችላል። ግርዛት የሰውነትን ንጽህና የሚያረጋግጥ በመሆኑ ህልሙ ችግሮችን አስወግዶ
ንጹህና የተባረከ ህይወት እንደሚመጣ የሚያሳይ ምልክት ነው ማለት ነው። አላሁ አለም። የዛሬው ቪዲዮ በዚህ ያበቃል። እናም አላህ ምኞታችንን ዱዓችንንና በህልማችን የተገለጹትን መልካም ነገሮች ሁሉ እውን እንዳደርግልን ለሁላችንም እየተመኘሁኝ በሌላ ፕሮግራም እስከምመጣ ድረስ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንደምትቆዩ በታላቅ አክብሮት እጠይቃችኋለሁ ማለት ነው። እስካሁንም ድረስ አብራችሁኝ ለቆያችሁት እጅግ በጣም አመሰግናለሁ። አላህ ይስጥልኝ፣ አላህ ያክብርልኝ። እናም ደግሞ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም።